እንትን ይልሻል። አዎ በዚህ አንሻው አስገቢው እሱ አታርቂው እዚች ጫፍ ላይ ከዛ እንደነበረው አድርጊ። መርፌውን እሱ እንትኑን አውርጂ። ከዛ አሁን ስፊ በቃ ኖ አውርደሻል። በቃ አሁን እቺ እንደዚህ ቻርግሽ ያዣትና ሂጂባት። በቃ ስትሬት መቆጣጠር ነው አንቺ ማድረግ ያለብሽ። እየተቆጣጠርሽ መሄድ በቃ ጎበዝ ጎበዝ ጎበዝ። አሪፍ ላይ ነሽ። በቃ ያ አለቀ ጨርቁ። እሺ አቆሚው፣ እስኪ አቆሚው። ጎበዝ አይሾ እንዴት አድርግሽ እንደሰራሽው። በቃ መቀምቀም ሌላ የለውም። ሻርፕ መቀምቀም እንደዚህ ነው። ጨርሻት አንቺ። እኔ አላሳይሽም። ይሄ ጋር እኩል መሆን አለበት። አታስረዝሚው። እሺ እንደዚህ ያረሽ እኩል። አይ አብዛኛው እጅሽ መስራት ያለበት ይሄ ነው። እየወጣብሽ ነው። ግቢ። ጎበዝ ጎበዝ። አስተካኪ። ቆም እያልሽ ቆም አድርጊውና እግርሽን ከዛ አስተካኪያት የምትሰሪያት። አሪፍ በቃ እየወጣሽ ነው። ገባ። ጎበዝ። አሁን ደግሞ እየገባሽ በቃ ነጀኔ ፓውዝ ጎበዝ። በቃ አሁን አሪፍ ላይ ነሽ። አሁን መቀምቀም በደንብ ችለሻል። መቀምቀም 1-2 ቀን ከደገምሽ በኋላ በደንብ ይረዳሻል ማለት ነው። እሺ አሁን እስኪ መቀስ እንዳለሽ። እሺ ጎበዝ። አንደኛ ቆንጆ ነው። ሌላስ ምን? አሁን እስኪ ስትሬት እስኪ እስኪ አሁን ማሽን ማለት ልብስ ፊታዎች ምናምን ስታይ ማለት ድሮ ጀምረሽ ራሱን ኢትዮጵያ ሳለሁ ጀምሮ ልብስ ስፌት ነው መማር የምፈልገው ምናምን ታያለሽ። እና ምኑ ላይ አሁን ተመቸሽ? ልብስ ስፌት እንዳየት ከሆነ ትንሽ ይከብዳል። በስልም ደስ ይላል። ስራው በጣም ነው ደስ የሚለው ማለት ነው። ስራው በጣም ነው ደስ የሚለው ማለት ነው። እንደዚህ እንትን ስትይ ስሜቱ በቃ ደስ እያለሽ ነው የምትሰሪው አለ አይደል? አንዳንድ ስራ አሁን ስትጀምሪ በጣም እያስጠላሽ የምትሰሪው አለ። ስትሰሪው ግን ይሄ በጣም ደስ እያለኝ ነው የሰራሁት ማለት ነው። ኢንሻአላህ ምርጥ አድርገን እንሰራለን። ቢያንስ አሁን ለመጨረስ ያኔ በደንብ ለመልመድ አሁን ስንት ቀን ይፈጅብኛል? ሸኮልሽ ነው። ልብስ ስፌት በጣም ቀላል ነው። የመጀመሪያ ግን የሚያስፈልገው መጀመሪያ ጭንቅላትሽ ማሳመን ነው። የመጀመሪያው ደረጃ በቃ አብዛኛው 99% የሚጫወተው ጭንቅላትሽ ማሳመን ነው። በምን ያክል ቀን እችለዋለሁ ማለት ነው። እኔ ለምሳሌ ልብስ ስፌት ስሰለጥን በ15 ቀን ነበር ሙሉ የቻልኩት። በ15 ቀን ኢንሻአላህ አንቺም ቢያንስ ገፋ ቢባል 20 ቀን ነው። በተለይ አንቺ አሁን ላይ ስራ ስላለሽ ነው እንጂ 24 ሰዓት ይሄ ብቻ ቢሆን በ15 ቀን ትለምጃለሽ። አሁንም ኢንሻአላህ ግን ትንሽ አዘጋጅተሽ ዋን ጭንቅላትሽን በደንብ ለምዳለሁ ብለሽ ታስቢያለሽ? አዎ እኔማ አስባለሁኝ። እንግዲህ ኢንሻአላህ አላህ ጋር እሞክራለሁ። ኢንሻአላህ አንቺንም አላደክምሽም ብዬ አስባለሁኝ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጄሚ ዩቲዩብ ቤተሰቦች ወይም የሲስተርስ ጋላሪ ቲክቶክ ተከታዮች ጠፋብኝ ወሬው ራሱ እና ዛሬ አዲሷ አሰልጣኛችን ታላቅ እህቴ ናት ማለት ነው። እሷን ኢንሻአላህ እስኪ ቢያንስ ከስንት አመት በኋላ ህልሟን እንድታሳካ የገፋፋኋት ነው ማለት ኢትዮጵያ ሳለሁ ጀምሮ ያሰለጠኑኝ ምናምን እነሱ ነበሩ። እነሱ የሚፈልጉት ሙያም ስለነበረ ኢንሻአላህ እስኪ በ15 ቀን ውስጥ እስኪ ሁሌም በእያንዳንዱ ቀን ሸር አረግላችኋለሁ። ታያታላችሁ፣ ለውጣኑም ታያታላችሁ ማለት ነው። እንድትከታተሉኝ ፎሎ፣ ላይክ፣ ኮፒ ሊንክ እንድታደርጉኝ ጠይቃችኋለሁ ውዶችዬ ማለት ነው። ቻው። መሰልጠን ምናምን የምትፈልጉ ካላችሁ ደግሞ በኦንላይን አሰለጥናለሁ። ምክንያቱም ስራ ይሄ ብቻ ስለሆነ ማለት ነው። እና እያንዳንዱ መሰልጠን የምትፈልጉት መጠየቅ ምናምን የምትፈልጉት ልብስ ፊታዎቹ ምናምን ካላችሁ መጠየቅ የምትፈልጉት ነገርም ካለ እናስተናግዳለን። እሺ ቤተሰብ እንደምታዩት ነው እንግዲህ ትንሿ እያሰለጠነቻት ነው ለእህቷ ማለት ነው። ያው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እስኪ የሚከፈልበት ነገር የለውም። ያው ለእናንተ ትንሽ ቀለል ይችላል፣ ለእኛ ግን አስፈላጊ ነው ማለት ነው። እና እንደምትወዱት አንጠራጠርም ቪዲዮውን ማለት ነው። እናንተ በላይክ ካሳያችሁን ድጋሚ እንሰራለን ማለት ነው። በነገራችን ላይ ለመጀመሪያ ጊዜ ነው በዩቲዩብ ስንፖስተው እንደዚህ እያሰለጠነች እና መሰልጠን የምትፈልጉ ምናምን ካላችሁ አካባቢያችን ጂዛን አልሐሳማ ይባላል። እስካኑ መሰልጠን ትችላላችሁ ማለት ነው። ከፈለጋችሁ በኦንላይን ታሰለጥናችኋለይ።
በነገራችን ላይ ትንሽ ያው በስልጠናው ላይ ቆየት ስላለበት በሙያው ላይ ማለት ነውና አሞላቀቅሽ ምናምን ልትል ትችላላችሁ። ትንሽ ደስ ስላለኝ ነው። እህታችሁ ከጎናችሁ ስትሆን ምናምን መቼም ታውቁታላችሁ፣ ስሜቱን አልነግራችሁም እና አበረታቱልኝ። እንደወደዳችሁ ደግሞ በላይክ አሳዩን ማለት ነው።